ጾም ገባ ቤተሰብ። በዚህ ጾም ወቅት እንግዲህ ብዙዎች ምንም ጾሙን በስነ ስርዓት የሚጾሙበት ሁኔታ አይደለም ያለው። የተለመደው ድርጊቶቻቸው፣ ኃጢአቶቻቸው የሚቀጥሉበት ጊዜ ነው እና እኔና እናንተ ግን እኔና ቤቴ ግን እኔና ቤተሰቦች የሽንኩርት ጀማ ይህን ጾም በስነ ስርዓት ለመጾም ቃል እንገባለን። ማለት ኃጢአታችን በስቶ ተትረፈረፈ ሞልቶ ተትረፈረፈ። ምንስቅባቸው ቀልዶች የኔና የናንተስ ኃጢአት በዛ። ኃጢአተኛው ድንኳን ቅዱሱ ገብተሃል ልጅ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ እያልን እንግዲህ ይህን የጾም ወቅት ከፈጣሪ ጋር እየተቀራረብን እንደምናሳልፍ እርግጠኛ ነኝ። ተማመንባችኋለሁ። የግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ቀሲስ የሚል ጥያቄ ደርሶኛል። ይህንን ጥያቄ ለመመለስ መጥቻለሁ። እናንተ ደግሞ ለሁሉም ሰው እንድዳረስ 10 ጊዜ ኮፒ ሊንክ በማድረግ ሸር አድርጉ። ቤቱን ፎሎው አድርጉ። ለሁሉም ሰው አዳርሱልኝ። ሁሉም ሰው ይወቅ። አሁን የምንመልሰው የሥርዓተ ቤተክርስቲያን ስለሆነ ሁሉም ሰው ሊያውቀው ይገባል ማለት ነው። እንግዲህ በጾም ሰዓት የግብረ ስጋ ግንኙነት መፈጸም ይቻላል ወይ ለማለት ነው። እንግዲህ ግብረ ስጋ ግንኙነት ፈጽሞ ጾም መጾም ይቻላል ወይ የሚለው ጥያቄ የደረሰኝ እኔ ስፈታው በጾም ግብረ ስጋ ግንኙነት መፈጸም ይቻላል ወይ ነው። በጾም ሰዓት የግብረ ስጋ ግንኙነት የማይፈጸምበት ምክንያት አለ። ምን አይነት ምክንያት ነው ከተባለ ጾም ነው። በጾም ሰዓት ተርላ ነፍስ ነው የሚደረገው እንጂ ተርላ ስጋ አይደረግም። ወይም የነፍስ ደስታ ነው እንጂ የስጋ ደስታ አይደረግምና የግብረ ስጋ ግንኙነት አይፈጸምም ነው አስተምረው። እነዚህም ደግሞ የሚከለከልበት የግብረ ስጋ ግንኙነት የሚከለከልባቸው ጾሞች ማንና ማን ናቸው ከተባለ ሕማማት አብይ ጾምና ዓርብና ረቡዕ ናቸው። በተለይ በጥብቅ የተከለከለው 5ቱ ሕማማት ነው ማለት ነው። ፍትሐ ነገሥት አንቀጽ 15ን በሙሉ ማንበብ ትችላላችሁ ገብታችሁ። ፍትሐ ነገሥት አንቀጽ 15 ሰምተናል አይደለ? ብንሰማ ነው የሚሻለው። ዶንት ስታፕ ተስፋ አትቁረጡ ነው እያለች ያለችው። ማለት ከጀርባ መሆኑ እንዴት አድርገሽ ልታዩ እንደሆነ ወይ በመስታወት ምናምን ነገር። ንቅሳቶች እንደዚህ ትርጉም ሲኖራቸው አሪፍ ነው። የሚያነቃቁ ሲሆን አላ እቺ ልጃውን ጠዋት ተነስታ በመስታወት ሾፍ አድርጋ ነገር ዛሬ ማቆም እንደሌለባት መቀጠል እንዳለባት ሞቲቬትድ ተነቃቅታ ነው። ታቱ ሚኒንግ ትርጉም ቢኖረው በጣም አሪፍ ነው። መሰላችሁ ገረም ገረም ዱቢ ቀባምቴም ይላል። የሻፈደች እርግብ አሞራ ማለት ነው። ባልን ሚዜ እያወራቻት ነው። እንደዚህ አይነት መቀራረብ ምን ይሉታል? አሁን ልክ አይደለም። ሚስት እዚህ ጋር አጠገባለች አይደል እንዴ? አይ እነዚህ አስቡ ዘመድ አዝማድ በተሰበሰበበት እንደዚህ አይነት ወይ እህቱ ልትሆን ትችላለች በሚለው በቅንነት እኔ ናሽናል አይዲ ፎቶ ላይ የሁላችንም ነው። ቴሪከሪ ብዛዝሎ እያለ ግራ ገባኝ። ግራ ገባኝ እኮ ማን ነው እያልኩ እኮ ነው። ላሳያችሁ ቆይ የእኔን አይታችሁታል። ቢደገም ደስ ይለናል። ፎቶ መቀየር ብንችል። ቻርጅ ላይ የተደረገውን የባልደረባውን ሞባይል ስልክ ሰርቆ የተሰወረው የጥበቃ ሰራተኛ በቁጥጥር ስር ውሎ በእስራት ተቀጣ። ዘገባው የዋና ሳጅን ጤናው ፈጠነ ነው። ተከሳሽ አዱኛ ባረንጋ የስርቆት ወንጀሉን የፈጸመው በጥበቃ ሰራተኝነት ተቀጥሮ ከሚሰራበት በአዲስ ከተማ ክፍለ ከተማ ወረዳ 5 ሲሆን ልዩ ቦታው ፊላንስ ጌት ማረንጻ ውስጥ ነው። ከባድ የስርቆት ወንጀል የፈጸመው ተከሳሽ መልካምና ምቹ ሁኔታዎችን ተጠቅሞ በሌሊቱ ክፍለ ጊዜ የስርቆት ወንጀሉን ፈጽመው ቢሰወርም የግል ተበዳይ ታሪኩ ካሚሶ ለፖሊስ ቀርቦ በማመልከታቸው ተከሳሽ በቁጥጥር ስር ውሎ በእስራት መቀጣቱን የአበበ ቢቅላ ስቴዲየም አካባቢ ፖሊስ ጣቢያ የምርመራ ማስተባበሪያ ኃላፊ ኢንስፔክተር ጸጋይ ታምራት ገልጸዋል። ስልክ ነው ሰርቆ ከተሰወረ በኋላ የግል ተበዳይ ቀርቦ በጣቢያችን አመልክቶ እንዲሁም የምርመራ መዝገቡን ስናጣራ ቆይተን ተጠርጣሪው አራዳ ክፍለ ከተማ ሌላ ኤጀንሲ ላይ ቀይሮ ሌላ ኤጀንሲ ላይ ተቀጥሮ የመኒ ሃይስትን የሚያስንቅ አይነት ስርቆት ነው። ይህ ስርቆት ሲያመቻቸው አእምሮስ ምን እየሄደ ነበረ? ከጓደኛዬ ስልኩን ሰርቄ ሄዳለሁ፣ ሌላ ቦታ አቀጠራለሁ፣ ህይወት ይቀጥላል። አርቆ ሀሳቢ ይሉታል። ይሄ ነው እኔ ብዙ ጊዜ ማይገባኝ። ይሄ ነው ስርቆት ላይ ብቻ ሳይሆን ብር ተበድራችሁ እንደው ብር ተበድሮ ላሽ ብሎ ተቀያይሞ ላይፍ ይቀጥላል። የአበበ ቢቂላ አካባቢ ፖሊስ ጣቢያ
አትብሬ መልስ እኔ አመለክታል ቀዲ ገንዘቤ መልስ ዲብሮ ነው ቸግሮ እያሉ ተቀብሎ እየዘነጡ ስቶሪ ባረጋለ ዲያረረፍ አይበጦም እኔ ለአበበ ቢቂላ አካባቢ ፖሊስ ጣቢያ ሳላመለክት ገንዘቤ ጾሙን አሁን ምን ልመገብ ቴስቲ ሶያ ከተሰወረ በኋላ የግል ተበዳይ ቀርቦ በጣቢያችን አመልክቶ እንዲሁም የምርመራ መዝገቡን ስናጣራ ቆይተን ተጠርጣሪው አራዳ ክፍለ ከተማ ሌላ ኤጀንሲ ላይ ቀይሮ ሌላ ኤጀንሲ ላይ ተቀጥሮ በአድራሻው ጥቆማ ደርሶን ከያዝን በኋላ ተከሳሽን ስንይዘው ከነ ኤግዚቢቱን ያዝ ነው። ከዛ ምርመራ መዝገቡን አጠናቀን የፌደራል ጠቅላይ አቃቢ ከላክን በኋላ የአዲስ ከተማ ክፍለ ከተማ የፌደራል መጀመሪያ ደረጃ ፍርድ ቤት ተከሳሽን በአጠቃላይ ያርመዋል፣ ሌላውንም ያስተምራል የሚለውን ቅጣት አሳርፏል። 6 ዓመት ከ9 ወር ጽኑ እስራት የቀጣበት ሁኔታ አለ። በተመሳሳይ ለአንድ ስልክ 6 ዓመት ጫን ያለ ነው። 6 ዓመት ቢሰራ ያን ስልክ አይገዛው። መደብ አንድ ላይ እየሰሩና በቅርበት የሚተዋወቁ እንደሆነ የተናገረው የግል ተበዳይ ታሪኩ ካሚሶ ተከሳሽ በፈጸመው ወንጀል በሕግ ፊት ቀርቦ ውሳኔ ማግኘቱ ለሌሎችም መማሪያ እንደሆነ ገልጸዋል። ሌሊት 8 ሰዓት 10 ሰዓት ተነኛ ነበር። ከዛ በተራ ጠብቆ ነበርና ከዛ 10 ሰዓት 8 ሰዓት ወደ 40 ደቂቃ አካባቢ እቃ ይዘ ጠፋ። 4 ፖሊሶች አካባቢ ነው ሰብሎች ነው ይዛ መጣ። ስልክ እጅ ላይ ነው። ስልኩ ተቀበል። እሱ አሁን 6 ዓመት እስር ቤት ነው። ስጋውን እንዴት ነው እያዩ ያሉ? በጣም ተቀያየሙ እንዴ? ከምኔው የመጀመሪያውን ሲበላ ሰናፍጯ አፍንጫው ሊገብታለች። ከዚህ ጋር ደግሞ ጀማው ሸክላ ጥብስ እየበላ ይሄ ጀለስ ምኑም አልጣሙም። በቃ ለምንድን ነው እዚህ ያለሁት እያለ ነው ማለት ወይ ከጥሬውም አልሆነ ወይ ከሸክላውም። እጅዞ እያጣጣመች ነው። ኦኬ ይሄ የሚያጣጥመው ጀማ ነው። እዚህ ጋር በስሱ ነው፣ ነካ ነካ ጭዌ ነው። እዚህ ጋር እየሞከረ ያለ ጀማ ነው። እዚህ ጋር ቀውጥ እያሳለጡ ነው። ሁላ ተርዚና ሚዛው ያለ ዋና ያስገደደው እንዴ ጥሬ መብላት ለምድ ነው። ዋና ያስገደደው ጥሬ እንዲበላ አራ ሸክላ ጋር ቀላቅሉት እንዴ። እዚሁ ምግብ ላይ ያለን እስቲ What's funny to me is when I go to Ethiopian restaurants and they have no idea that I'm Ethiopian. And then they serve me something and I'm like, okay, let me give you an example. One time I went to an Ethiopian restaurant in San Diego and I ordered the beef tips and she brought out the platter and it was sitting on injera on the flatbread, but the flatbread was like really hard. And I like to eat the injera from the bottom of the platter because it's so juicy. It has all like the juices and the flavor in it. So I was like, oof, I'll never come back to this place because the flatbread, the injera is dry. And so then we were talking and I told her, I'm like, oh yeah, I'm Ethiopian. She freaked out. She's like, oh my God, let me bring you a new plate. She's like, I put like days old injera on the bottom because the Americans never eat the bottom of the injera. They just eat the stews on the top. And then I feel like it's such a waste of food. I wish I didn't know that, but I'm just like, if people are paying for this food, like it doesn't matter what they do to it.
ዴንቨር ላይ የአበሻ ሬስቶራንት ምንድን ነው? ምን ማለታችሁ ነው? ነጮች ስለሆኑ በድርቆሽ ነው ጥብስ የምታቀርቡት? በደረቀ እንጀራ 4 ቀን በቆየ እንጀራውን ስለማይበጥ አይብሉት ከፍለው አይደል እንዴ? ጉድ እኮ ነው እናንተዬ። You shouldn't have to give them days old injera because you feel like they're wasting it. Like, they're paying for it. I don't know. So she gave me a whole new tray with new meat and she's like, I'm gonna make it like fresh for you. It should have been fresh from the start. እነዚህ ናቸው እንግዲህ ሀገራችንን ባህል የሚያጠለሹት። ለመጀመሪያ ጊዜ ኢትዮጵያ ምግብ እየሞከረ ያለ አንድ የውጭ ዜጋ ያ የኢትዮጵያ ምግብ ነው ብሎ ሲሄድ አስቡት። ሚሳለው በጣም ያሳዝናል። ይህ ጸጉር ግን ምን እሸት ኧረ ፈረስ እኮ ከመሃል ዘመም አለ ጠመም አለ እኮ። ይህን ሁላ እንዴት ይችላል? ይድረስ ዘንድሮ ሰርጉም ቫላንታይንስ ዴይም ላለፈብን። እርፎ መረባ ሜልዬ እርፎ መረባ የዛሬ ዓመት ያበጠውን የናጠጠውን የትገባሽ የተወጣሽ የማይለውን ምን አለቀ ምን አነሰ የሚለውን ዘይት በላይ በርበሬ ፈረሱን ላሚያመጣው ይስጠን ዘንድሮ ካፕል ሆነው ያስቀናኑን እሳትና ጭድ ያርግልን የታባታቸው ዳሜጅ ይሁን። እኔስ ብቸኛ መልካም የመቀናት ቀን ምድረ ብቸኛ ዘንድሮ። እንዴት ነበር ቫላንታይንስ ዴይ ቤተሰብ? አሪፍ ነበር። ፏ ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለሰና እንደሆን ጨፈረና አታሞ ሲደላቆ ዘይት አልሰጣት። በጣም ፍቅር ሮማንቲክ ጀስቸር ነው ለአንድ መኪና ማለት። ለመኪና ዘይት መስጠት ማለት ለባልሽ ወይ ለፍቅረኛሽ ጭንቅላት እንደ መስጠት ይቆጠራል። ለሚስትህ ወይም ለፍቅረኛ እንደ አይፎን 17 እንደ መስጠት ይቆጠራል። እና ወንዶችም ከተሳሳት ቋረሙኝ፣ ሴቶችም ከተሳሳት ቋረሙኝ። ኤክስ የነበራትን ሴት አትጥበሱ። ኤክስ የነበራትን ሴት መጥበስና ሪሌሽንሽፕ ውስጥ መግባት ራስን ከመግደል ወይም ደግሞ ከማድረግ እኩል ቫልዩ ያለው ነገር ነው። ሴት ልጅ የመጀመሪያዋን ሞታ ትረሳው ሞታ ይኸው ነው የመጀመሪያ 10 እየደወለች ዴቫ ባላግብቼ ልጆች ወልጄ አረሳህም። እነዛ ያሳለፍናቸው የፍቅር የመስዋዕትነት የደስታ ጊዜያት ሁልጊዜ ከፊቴ እየተሰነቀሩ ኢቭን ትልቁ ልጅን ባየሁት ቁጥር ያንተን ምስል በልቤ ውስጥ እያየው በፍቅር ምርኮኛነት ተሰቃየው ተጎዳው ትለኛለች። ለባልየው በጣም ነው ማዝነው እንዲህ ስትለኝ ደውል። እውነት እናውራ ከተባለ ፍቅር ማለት እንደዚህኛው ህንፃ ዲዛይን ነው። እዚህ ጋር የሰሩት በር በጣም በቃ የሚገርም ነው። እጀታው ለዋል በጣም በሚገርም ሁኔታ ማለት ሁሉም በሩ ወደዚህ ነው የተሰራው። ወደ ውጭ ህንፃው እንደምታዩት ከታች እያለቀ ነው እና በጣም የገረመኝ እዛ ስለሆነ በዚህ በኩል በር ምን ሊሰራለት እንደተሰራ አልገባኝም። ከአፍሪካ ካርታ ስር ተለይታ የምትገኝ ደሴት ማን ትባላለች? ደሴት ናት። ስሟ ማን ነው? አዲስ ሀገር አንታርክቲካ አንታርክቲካ ልጅ አንታርክቲካ እኮ ኤዥያ አገር እኮ ኤዥያም እኮ ትልቅ ሀገር ነው። አሁን እቺ ድሬክሷ ጋር ደውላ መርሳት አልቻልኩም ብትል የሚገርም ነገር። ብሩክ መጥቼ ይልሃለሁ። ብሩኮችም እንደሚታወቀው ቆንጅዮች ናቸው፣ አንገት ደፊ ናቸው፣ ግን በጣም አደገኛ ሰዎች ናቸው። ከላይ እንደዚህ ለሰዎች እንደሚታዩት አይደለም። እሱን የሚያውቁት ጓደኞቻቸውና የቅርብ ሰዎች ናቸው። ብሩኮች በጣም ሆዳም ናቸው። በቃ ምግብ ያለበት ቦታ ሁላ ብሩክ አለ። እድር፣ ለቅሶ
እውነቷን ነው። ብሩኮች በጣም ነው የሚበሉት። ለምን ነው የሚበሉት? ሁሉም ነው እንዴ? እኔ ከድሮ ጀምሮ ማውቃቸው ብሩኮች ይበሉታል እንዴ? ይበሉታል ይገልጿል እንዴ? በጣም ማረሰው አንድ ብሩክ ኤሌመንተሪ ያለን ነውና ነበሩ ደግሞ ካሽ ከሱ ተርፎ ለእኛም በጣም ያበላን ነበር። ጮርናቄ ቆቀር በሻይ ነው፣ ፓስታ በአትክልት ነው። የብሩክ ጀለስ መባል ኩራታችን ነበር። በዛ ሰዓት ወዛችን ይቀየር ነበር። ያኔ ብሩክ ጓደኞች የነበርን ሰዎች ወዛችን ያስታውቃል። ወዙ አሪፍ የሆነ ሰው ሁሉ በቃ የብሩክ ጓደኛ ነው። ስካር ምናምን የሚቀሩት ነገር የለም፣ ሁሉም ላይ ያለው። ብሩክ እንደሚታወቀው ብር በማውጣት አይታሙ፣ አውጥተው አያውቁም። በቃ በኪሱ ብሩ የሚያወጣው ሱሪ ሊቀይር ሲል ብቻ ነው። ሲታዩ እዚህ ጋር ያወጣሉ፣ እዚህ ጋር ብቻ ተለያየን። ነፍዝ ያሉ ይመስላሉ፣ ግን እናንተ ነው የሚያነፍሷቸው። ብሩኮች በጓደኝነት አይታሙም። በጣም ጽድት ያሉ በጣም ቀሽት ጓደኞች ናቸው። ምንም ያደርጋሉ ለጓደኞቻቸው። ብሩኮች የስራ ሰዎች ናቸው፣ ለፍቶ አዳሪ ናቸው። ብሩክ ተብሎ የተማረ ካጋጠማችሁ ስሙን አስቀይሮት ነው። የድሮ ስሙ ብሩክ አልነበረም። ለእውቀት አልተፈጠሩ። ከቀለም ነክ ነገር ወደ አርት ያዘነብላሉ፣ ወደ ጥበብ ዓለም ያዘነብራሉ። እንዳልኳችሁ ታታሪ ሰራተኛ ስለሆኑ ብሩኮችን የሚያገቡ ሴቶች በጣም የታደሉ ናቸው። ብሩኮችም አልተወራላቸውም እንጂ ናቲ በሏቸው። እንደውም ናቲን ሁሉ ያስንቁ። ምግብ ምትወጂ ከሆነ የኔ እናት ብሩክን አግቢው። ዛሬ ትራንስፖርት ላይ በካኪ ወረቀት ተጠቅልሎ ያገኘው ብር ነው ይሄ እና አብሮት እንትን ነበር የመድኃኒት የታዘዘበት ፕሪስክሪፕሽን ነበር እና እዛ ሆስፒታል ደውዬ እንደዚህ አይነት ታካሚ መድኃኒት ታዞ አንድ ላይ ከብር ጋር ጥለው ነበረ ታክሲ ላይ ስላቸው ፐርሰናል ኢንፎርሜሽን አሳልፈን አንሰጥም ብለዋል። ልክ ናቸው። ለማንም ዝም ብሎ የፔሸንት ኢንፎርሜሽን አይሰጥም። ግን ያው ስላልተመቸኝ ነው እዛ ለመሄድ። ነገም እሑድ ነው እና ባካቸው ይህን ቪዲዮ ሼር አድርጉላቸው እና መድኃኒት የታዘዘበት ላይ ወረቀት ላይ ያለውን ስም በስተክል ዲ የሚያደርገልኝና የት ሆስፒታል እንደሆነ ያለውን ኢንፎርሜሽን እርግጠኛ ነኝ። የመድኃኒት ብር ነው። ግራ ተጋጧል፣ ተደናግጧል እና እባካችሁ ሼር አድርጉላቸው። ትክክለኛ የገንዘቡ ባለቤት ኮንታክት ያርገኝ። ሁሉም የኔ ነው እንዳይል ትክክለኛ ኢንፎርሜሽን ይላክልኝ። እውነት እንደዚህ አይነት ቪዲዮ ነው ሳይ በእውነት ልቤ በጣም ይነካል። ስቲል ውስጣችን ውስጥ እንደዚህ መተሳሰብ መኖሩ ደስ ይላል። በተለይ በአሁኑ ጊዜ በተቃራኒ ደግሞ የኔ ነው በማለት ይህን ብር ለመውሰድ የሚፈልጉ ሰዎች እንዳሉ ስናስብ እባካችሁ ራሳችሁን ጠብቁ። ሁላችሁ ከአራተኛ ላይ ራሴን ካላጣ ብላ ስንት ሰዓት ሙሉ እዚህ ጋር ቁጭ ካለች ሁሉ ህዝብ ይኸው እሷን ነው የሚጠብቀው። እባካችሁን ልጆቻችሁን ጠብቁ። በጣም ከባድ ነው በዚህ ዘመን ከልጆች ጋር ማውራትን በቃ በጣም ከባድ። እግዚአብሔር ልጆቻችንን ይጠብቅልን ነው የሚባለው። ከእንደዚህ አይነት ነገር ቆማየው እናት እየለመነቻት ነው። ስንት ሰዓት ሙሉ 2 ሰዓት በላይ ሆናታል እዚህ ጋር ቁጭ ካለች መስኮቱ ላይ በሩን ለዋ ላይ ቆልፏለች። ማንም ሰው እንዳይገባ፣ ወደ ውስጥ ከተገባ ራሷን ልትወረውር ነው። ይሄ ሁሉ እሷን ለማዳን እየተጠባበቁ ነው። ዛፉ ሁላ ተቆራርጦ ምንድን ነው የሚሻለው? በቅርብም አንድ የ13 ዓመት ታዳጊ ራሷ ባች ሰምተናል። አሁን ላይ ከምንም ጊዜ በላይ በተለይ ሶሻል ሚዲያ ጋር በተያያዘ ብዙዎች የተሳሳተ አመለካከት ነው ያለን። ማለት ድሮ ማይሰሙን ስሜቶች እየተሰሙን ያለበት ሁኔታ ነው ያለው። ሁሉም እንግዲህ በጣም ፖሊሽ የተደረገ የተወለወለ ህይወቱን ሶሻል ሚዲያ ላይ አውጥቶ ያቀርባል። ያ በቃ ህይወት ያ ማለት እንደሆነ አድርገን አእምሯችን ውስጥ እንስላለን። ከዛ ቀኑ እንዴት ይገፋ? ቀን በቀን የምናሳልፋቸው የምናደርጋቸው ድርጊቶች ሁሉ እንደው ከባድ እየሆነ ያለበት ሁኔታ ነው ያለውና ይህን ቪዲዮ የምታዩ በእንደዚህ አይነት ስሜት ውስጥ ያላችሁ ሰዎች ካላችሁ እናንተ ትንሽ የምትሏትንም በረከት እስቲ በደንብ ያት፣ በደንብ ቁጠሩት። እሱ ላይ ትኩረት አድርጉ። ሁሉም አስመሳይ ነው። ሁሉም እያስመሰለን ያለው እዚህ ያ የእናንተን ህይወት ለመውሰድ ይቅርና አንዲት ደቂቃ ራሱ ትንሽ መጥፎ ሙድ ውስጥ እንድትሆኑ ማድረግ የለበትም። አይዟችሁ። ብሩክ የተባለ ጓደኛም ካላችሁ ሄዳችሁ ምግብ ጋብዘኝ በሉት። ሀበሻ ባስ ወይስ ሀበሻ አጉላይ ተሳፋሪዎችን በሌሊት ሜዳ ላይ የጣለው አስደንጋጭ በደል። በሌሊት 10 ሰዓት ከቤቱ ወጥተው ለራይድ ከፍለው ትኬት ቆርጠው በስተመጨረሻ መንገድ ላይ ቢጣሉ ምን ይሰማውታል? ዛሬ በአዲስ አበባ ስቴዲየም አካባቢ በሚገኘው የሀበሻ ባስ ድርጅት ላይ የቀረበው አቤቱታ እጅግ ዘግናኝና ድርጅቱን ለፍርድ የሚያቀርብ ነው። ተሳፋሪዎች ከአዲስ አበባ ወደ ፍኖተ ሰላም ለመጓዝ በሀበሻ ባስ ትኬት ይቆርጣሉ። እንደ ማንኛውም የባስ ድርጅት ሌሊት 10 ሰዓት ላይ ላምበረትም ተገኝተዋል።
ነገር ግን የጠበቃቸው የከፈሉት ሀበሻ ባስ ሳይሆን ሌላ አዋሽ ባስ የሚባል መኪና ነበረ። ለምን ተቀየረ ሲሉ መኪናው ተበላሽቶ ነው የሚል አሳማኝ ያልሆነ ምላሽ ተሰጣቸው። ጉዞም ተጀመረ። ነገር ግን አዲሱ ገበያ አካባቢ ሲደርሱ ሹፌሩ መኪናውን አቁሞ አልሄድም ውረዱ አላቸው። ምክንያቱ ደግሞ የሚገርም ነው። ድርጅቱ 45 ሰው አለ ብሎኝ ነው የመጣሁት፣ ያላችሁት ግን 21 ሰው ብቻ ስለሆነ አያዋጣኝም ውረዱልኝ የሚል ነበር። ተሳፋሪዎች በብርዱ በሌሊት ለራይድ ያወጡትን ወጪና ድካማቸውን ገልጸው ቢከራከሩም ሹፌሩ ግን ግድ አልሰጠውም። በመጨረሻም ተሳፋሪዎችን እዛው ሜዳ ላይ ጥሎ በመሄድ ጉዳዩ ወደ ፖሊስ አምርቶ አሁን ተሳፋሪዎች ላምበረት ላይ ተጥለው ይገኛሉ። ይሄን የሚያክል ትልቅ ድርጅት የሰውን እንግልትና ድካም ከገንዘብ በታች ማድረጉ ተገቢ ነው ወይ? ሀበሻ ባስ እንዲህ ሰውን ማጉላላት በሕግ ሊያስጠይቀው አይገባም ወይ? መንግስት እንዲህ አይነት ስም ባላቸው ድርጅቶች ላይ ጠንካራ የእርምት እርምጃ እንዲወስድ ተሳፋሪዎች በዝግታም እየጠየቁ ነው። እናንተስ ተመሳሳይ ገጠመኝ አላችሁ ወይ? ሀበሻ ባስ ለዚህ በደል ምን ምላሽ መስጠት አለበት? ሀሳባችሁን በኮመንት ላይ አስፍሩልኝ። ለሌሎች እንዲደርስም መረጃውን ሼር አድርጉት። እንደዚህ ትልቅ ድርጅቶች ንግግር፣ ኮሚኒኬሽን ከከስተመሮቻቸው ጋር ወሳኝ የሆነ ነገር ነው። ግን ትልልቅ ድርጅቶች ላይ በተለይ ኢትዮጵያ ከስተመር ሰርቪስ በጣም ይጎላቸዋል። በሀበሻ ጠበቃ ክፋት ከአሜሪካ ዲፖርት ተደረጉ። ሰላም ጋድስ ፕላን እንዴት ነህ? ሰላም ነው ወይ? አለን ይመስገን። እንዴት ነው? ከአሜሪካ ኦርደር ዲፖርቴሽን ወጥቶብኝ ምናምን አልከኝ። ዲፖርት ተደረገ ነው ከአሜሪካ? አዎ ብራዘር። በስመ አብ በጣም ያሳዝናል። እውነት በምን ምክንያት ነው ሪፖርት የተደረገው? ሪጀክት ተደረገ ምናምን ነገር ነው ወይስ ሌላ ሪዝን ነው? ሪጀክቱ እንዴት መሰለህ፣ አንዳንድ ጠበቆች አሉ፣ ሀበሻ ጠበቆች። እግዚአብሔር ብቻ ከዚህ ከክፉ ጠበቆች ይጠብቃችሁ። እነሱ አንድ ጠበቃ ነበረኝ ሄኖክ ጋቢሳ የሚባል ትንሽ አለመግባባት ይሁን ምን ይሁን አላውቅም፣ ብቻ ብር መቀበል ብቻ ነው ስራው። የኔን ኬዝ የኔን ሂስትሪ ለሌላ ሰው ሰጠውና ኦንላይን ላይ ወጣ መሰለኝ፣ ተገናኘ ከሌላ ሰው ጋር። ኬዝ ተመሳሰለ፣ ፍርድ ቤት ቀርቤ ተመሳሰለ እና እኔ ከኔ በኋላ የገባ ልጅ አለ፣ ኬዝ ይዞ የገባ ማለት ነው። ከኔ በኋላ የመጣ ልጅ እና ከሱ ጋር የነበረ ማለት ነው። እና የኔ ኬዝ ቀጥታ ነው የሰጠው። እዛ ፍርድ ቤት ቀረብን፣ ተመሳሳይ ነው አለች። በቃ ህይወቴን አበላሸው። ጠበቃ ወንድማማቾች ነን መንታነን ምናምን ብትሉ መፍትሄ አልነበረው። እንደ ሀሳብ ነው፣ እንደ ሀሳብ ማለት እሱም ደግሞ ይከብዳል። ስሙ ምናምን ደግሞ ይከብዳል። አይመጡም፣ እንደዛም አይመጡም። እንደዚህ ህዝቡ ላይ የምትጮቱ ጠበቆች ፍርዱን እንግዲህ ፈጣሪ ይፋረዳችሁ። ይላችሁ ጋይስ፣ እንዴት አርቄ ልብላው? አንድ እንጀራ ነው የገዛሁት። እሷንም ያዘብኝ ጋዜጣው። በምን እንግዛ? አረ ወገን ተሰቃየ፣ አረ ወገን ተቸገርን። ትኩስ እንጀራ ከየት አግኝተህ ነው ጥያቄዋ። የእንጀራ ውፍረት ራሱ ደስ ይላል። የግዢ እንጀራ እንደዚህ አለ፣ በሱ ራሱ አመስግን። ወረቀቱ ችግር የለውም ይስተካከላል። ከዚህ በፊት ትዳር ነበረኝ፣ 4 ዓመት ገዳማ አብረን ቆይተናል። ማሂ በቅርብ ቀለበቱስ ምን ማለት ነው? በዛም ትዳር 2 መንታ ልጆችን አፍርተን ነበረ። 2 ልጆቹ 3 ወር ገደማ ሲሆናቸው ባለቤቴ አደጋ አጋጠመው እና ትንሽ ከባድ ጊዜ ነበር እሱ ለኔ። ይቅርታ አደናቅፎት የጸሐፊው ጭን ላይ ወደቀና አሁንም እዛ ነው የሚገኘው። ጸሐፊ ጭን ላይ ነው የሚገኘው። የጸሐፊ ጭን ምንድን ነው? የአዋጅ ጾም የሚጾመው ልጅ አራና ግረን ማናት አሁን እንደዚህ ልብን የሰረቀችው እኮ ቸገስ መስላችሁ ነው? ኖ ጾም ገብቶ የለ አሁን ሶሻል ሚዲያ እየጻፍኩላቸው ነው። ከጠፋው ድንገት ጾሙን አስመልክቶ ነው እና ቅር እንዳይላቸው የሚለው ነው። አረ ስሙ ይሄ ነገር የጾም ነው እንዴ? አሁንማ አልችልም፣ ጾም ላይ ነኝ። ብድሬ ከአንተ ጾም ጋር ምን ያደርጋል? አንተ ግን ምን አይነት ሰው ነህ? አረ ውሃ ነው፣ ዝም ብለህ ጠጣው። እንዴ አንተ እንደዚህ ታስጠብቀኛለህ እንዴ?
ከዚህ ጋር ምን ያገናኙ? ረፉ ለሁሉም ነገር ምክንያት ብታደርጉ ጾምን። እህቴ ለቫላንታይን ቸኮሌት ተሰጣት። እኔ የምለው ቸኮሌቱ ማለት ቸኮሌቱ ከኔ ምን ጦማ ታዲያ ራሴ ነኝ የገዛሁት። ምን ሊሆን ይችላል? ከየት አባሽ ብር አምጥተሽ ነው የምትገዢው እንጂ ማለት ዛሬ ነው የታየ ቸኮሌት ሲገዛ? አይ ቫላንታይንስ ዴይ ነው። ከዛ አንቺ በእጅሽ ቸኮሌት አንቺ እኔ ላይ ፍሪክ ልትሆኝ ሄኖክ ደግሞ ምንድን ነው የምታወራው? እግዚአብሔር በጣም አበዛውን ሳንዳው ያንዱ ዞር በል ለራሴ ይደክሞኛል ማለት ዞር በል። አንዱ የሰጠሽ ክፍል ውስጥ እዛ ቫላንታይን ነው የምትለው ሄኖክ? እግዚአብሔር ምንድን ነው በራሴ ብር እኮ ነው የገዛሁት። አንዱን የሰጠሽ እዛ ክፍል ትገረፍ ሄኖክ ትገረፍ። እንደ ታላቅ ወንድም ይህ የኛ ኃላፊነት ነው። ከፍቅር የሚመጣ ነው፣ ከሌላ ከምንም አይደለም። ቀበቶ ይታል ምን አገባው ሰው ሲሰጠኝ ቸኮሌቱን ልበላው ነው። እግዚአብሔርን ከበላው ልበላ አይደለም አንዴ ሌው ሲጀመር እሷ ከገዛችሁ እንደዚህ አትጮህም። ያው ፍቅረኛው የገዛው ስለሆነ ነው እንደዚህ እያንጨረጨራት ያለው። ስለዚህ መገረፉ ግድ ነው። ሄኖክ ቀጣይ ቪዲዮ ላይ እንጠብቃለን። ምንድን ነው ያደረግኩት? ምን አደረግኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል። ወጥቶ ባለቤቴ መኳንንት አንድም ነገር ውስጥ አልገባም። ፀጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። ገበያ መገብየት አልችል በገንዘቤ እንግዲህ አስቢ። የነበረ ጥላቻ ልነግርሽ አልችል እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ ምድረ በዳ ኦንላይን የተለያዩ ሶሻል ሚዲያዎች ላይ ያሉ ኮመንቶች ለምንም ለህፃን ልጅ ራሱ የሚሰጡት በጣም የመጥፎ የጥላቻ የስድብ ዛቻ ያስደነግጣል። እሱም መስማትም ማየትም አንቺን ሊጎዳሽ የሚገባ ነገር አይደለም። ግን በአካል ባለው ሁኔታ ላይ የትኛውም ሃይማኖት ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም ተዋዶና ተፋቅሮ የሚኖርበት ሀገር ነው። እንደዚህ ያደርጉ ጥቂቶች ናቸው ብዬ አስባለሁ። ካሉም ቴዲ አፍሮ泰迪阿弗罗，阿弗罗，还是来，来呢，ላምባዲና ነው። ይህ ቪዲዮ ለቴዲ ላክለት። የፂም ሄዶበታል። እስቲ ሞክራት። አስቴር አወቀ አይስተህ知道了የአስቴር ከቴዲም በላይ የአስቴር ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻ ኔሽን አው